ዓለም በራሷ ፍጥነት ጫጫታ ትሮጣለች። ነገር ግን በዚህች ምድር ላይ የሰዎችን ልብ ሰብረው የሚገቡ የጊዜ መለኪያ የሚያቆሙና ነፍስን ረጋ ወዳለች ዓለም የሚወስዱ ጥቂት ዜማዎች አሉ። እነዚያን ዜማዎች ከብቸኝነት ከጸሎትና ከጽናት ማህፀን የፈጠረች አንዲት ድንቅ ኢትዮጵያዊት ነበረች። የመነኮሳት ልብስ የለበሰች በኢየሩሳሌም ጠባብ ክፍል ውስጥ የኖረች ነገር ግን ጣቶቿ የምዕራባውያንን ሙዚቃ መድረክ ያናወጡ የፒያኖዋ እመቤት እማሆይ ጽጌ ማርያም ገብሩ ናት። ለመሆኑ ይህች ታላቅ ሴት ማን ናት? ከታላቅ የሀብት ማማ ተነስታ እስከ ገዳም የደረሰችበት፣ ከለንደን መድረኮች ተከልክላ የዓለምን ልብ ያሸነፈችበት አስደናቂ ሕይወቷስ ምን ይመስላል? ታሪካችን የሚጀምረው በታኅሳስ ወር በ1916 ዓመተ ምህረት አዲስ አበባ ውስጥ ነው። በወቅቱ ታዋቂና የተከበሩ ዲፕሎማት በነበሩት በከንቲባ ገብሩ ደስታ ቤት ውስጥ አንዲት ሴት ልጅ ተወለደች። ስሟም የማነ ብርሃን ተባለ። የማነ ብርሃን ማለት የብርሃን ወገን፣ የብርሃን ምንጭ ማለት ነው። ገና በ6 ዓመቷ አባቷ እሷንና እህቷን ስንዱ ገብሩን ወደ ስዊዘርላንድ ለትምህርት ላካቸው። የማነ ብርሃን በአውሮፓ ዳሪ ትምህርት ቤት ውስጥ እያለች ነበር ከፒያኖ ጋር ለመጀመሪያ ጊዜ የተገናኘችው። የፒያኖ ድምፅ ውስጧን ሰረቀው። በ9 ዓመቷ የመጀመሪያውን የፒያኖ ኮንሰርት አቀረበች። ሁሉም በታዳጊዋ ኢትዮጵያዊ ተሰጥኦ ተደመመ። ህልሟም ታላቅ የፒያኖ ተጫዋች መሆን ነበር። ነገር ግን በ1928 ዓመተ ምህረት የፋሺስት ጣሊያን ወረራ የየማነ ብርሃንን ሕይወትና የቤተሰቧን ሰላም በአንድ ጀንበር አናጋው። አባቷና ቤተሰቦቿ ለሀገራቸው ባላቸው ታማኝነት ምክንያት በጣሊያን ጦር ተማረኩ። የማነ ብርሃንም ተይዛ ወደ ጣሊያን ወደ አሲራና ደሴት በግዞት ተወሰደች። ያ ውብ የአውሮፓ ሙዚቃ ህልም በጥይት ጩኸትና በስደት ስቃይ ተተካ። ነገር ግን በእስርና በስደት ውስጥ ቢሆንም በውስጧ የሚቀጣጠለውን የሙዚቃ እሳት ማንም ሊያጠፋው አልቻለም። ከጦርነቱ ማብቃት በኋላ ወደ ውድ ሀገሯ ኢትዮጵያ ተመለሰች። ከስደት መልስ የየማነ ብርሃን የሙዚቃ ጥማት ይበልጥ ጨመረ። በለንደን የሚገኘው ታዋቂ የሮያል ሙዚቃ አካዳሚ የትምህርት ዕድል ሰጣት። ሙሉ ወጪውን የሚሸፍን ስኮላርሺፕ ነበር። ነገር ግን ያኔ ያልተጠበቀ ታላቅ ፈተና ገጠማት። የወቅቱ የኢትዮጵያ ባለስልጣናት ወጣት ሴት ልጅ ብቻዋን ወደ ውጭ ሀገር ሄዳ ሙዚቃ እንድትማር አልፈቀዱላትም። መጓዣ ፍቃድ ተከለከለች። ይህ ክልከላ ለወጣቷ የማነ ብርሃን ከባድ ስብራት ነበር። ለቀናት በከፍተኛ ህመም ታመመች። ምግብም ከአፏ አልዞረም። ዓለም ፊቷን ስታዞርባት የማነ ብርሃንም ፊቷን ወደማይከዳው ኃይል አዞረች። ሰውም ቢካለኝ እግዚአብሔር ግን አይከለክለኝም አለች። በ21 ዓመቷ የማነ ብርሃን ያንን ሁሉ የሀብትና የክብር ሕይወት አሽቀንጥራ ጣለችው። ወደ ወሎ ጊሸን ደብረ ከርቤ ገዳም በመሄድ ራሷን ለእግዚአብሔር ሰጠች። ጸጉሯ ተላጨ። የመነኮሳት ቀሚስም ለበሰች። ስሟም ተቀይሮ እማሆይ ጽጌ ማርያም ተባለች። ብዙዎች ምንኩስና የየማነ ብርሃንን ሙዚቃ የደፈነው መሰላቸው። ነገር ግን ስህተት ነበር። እማሆይ በገዳም ውስጥ ለ10 ዓመታት ያህል ያለ ፒያኖ በጸሎት ኖረች። ነገር ግን በቤተ ክርስቲያን ውስጥ የምትሰማው የቅዱስ ያሬድ 5 መስመር የዜማ ስልት በውስጧ አዲስ ጥበብ ፈጠረ። ወደ አዲስ አበባ ስትመለስ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ አንድ ፒያኖ በስጦታ አበረከቱላት። እማሆይ ፒያኖ ፊት ስትቀመጥ ያደረገችው ነገር በዓለም የሙዚቃ ታሪክ ውስጥ ተሰምቶ የማይታወቅ ነበር። የምዕራባውያንን ክላሲካል ኖታዎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሬዳዊ ዜማ ጋር አዋሃዳቸው። የእማሆይ ፒያኖ እንደ ባህላዊ ክላሲካል ሙዚቃ ጥብቅ አልነበረም። እንደ ብሉስና ጃዝ ሙዚቃዎች ነፃነት ያለው የሚንከባለል ልክ እንደ ወራጅ ወንዝ የሚፈስ ልዩ ስልት ሆነ። እያንዳንዱ የፒያኖ ቁልፍ ምት የጸሎት፣ የናፍቆትና የሐዘን ድምፅ ነው። በ1960ዎቹ እማሆይ ሥራዎቿን በካሴትና በሬከርድ ማሳተም ጀመረች። ያገኘችውንም ገቢ ሙሉ ለድሆች፣ ለወላጅ አልባ ሕፃናትና ለገዳማት እርዳታ ዋለች። በመጨረሻም በ1970ዎቹ ወደ ቅድስት ሀገር ኢየሩሳሌም በመሄድ እዚያ በሚገኘው የኢትዮጵያ ገዳም ውስጥ በቋሚነት መኖር ጀመረች። ለ10 ዓመታት ዓለም ስለሷ የረሳች ይመስል ነበር። እሷ ግን በዛች ጠባብ ክፍል ውስጥ በአሮጌው ፒያኖ ላይ ዜማዎቿን መውለዷን አላቆመችም ነበር።
ነገር ግን ጥበብ መደበቅ አይችልም። በ1990ዎቹ መገባደጃ ላይ አንድ ፈረንሳዊ የሙዚቃ አዘጋጅ የማይሆን የድሮ ሥራዎች አገኘ። በሰማውም ነገር በጣም ተደመመ። በኢትዮፒክስ የሙዚቃ ስብስብ ስር የማይሆን ሥራዎች በሲዲ ለዓለም አሰራጨ። ዓለም በድንገት ከዚህ ቀደም ሰምቶት የማያውቀውን አስደናቂ ጥበብ አገኘ። የእማሆይ ዘ ሆምለስ ዋንደረር ወይንም ስደተኛው መንገደኛ የተሰኘው ሙዚቃዋ በሚሊዮን የሚቆጠሩ ሰዎችን ልብ ሰበረ። ታዋቂ የሆሊውድ ፊልሞች፣ የፋሽን ትዕይንቶችና ማስታወቂያዎች የማይሆን የፒያኖ ዜማ ማጀቢያ ያደረጉት። እማሆይ ጽጌ ማርያም ገብሩ መጋቢት 17 ቀን 2015 ዓ.ም በ99 ዓመቷ በኢየሩሳሌም ከዚህ ዓለም በሞት ተለየች። እሷ ሕይወቱ ሙሉ በብቸኝነትና በትህትና የኖረች ቢሆንም ጥበቧ ግን መላውን ዓለም አቅፏል። እማሆይ ያሳየችን ነገር ቢኖር ሕልማችን በሰዎች ቢዘጋም እግዚአብሔር የሰጠን ተስጦ ግን በትክክለኛው ጊዜና ቦታ መብራቱ እንደማይቀር ነው። እማሆይ ጽጌ ማርያም የኢትዮጵያ ኩራት፣ የክላሲካል ሙዚቃ ንግሥት፣ የዘላለም የዜማ እመቤት ጣቶቿ አረፉ። ዜማዎቿ ግን ምድር እስካለች ድረስ በሰዎች ነፍስ ውስጥ ያስተጋባሉ።